بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ሐሳቦቹ ኦልሞስት በሙሉ ተገልጸዋል ማለት ይቻላል እንግዲህ ይሄ የትናንት የመጨረሻው ምዕራፍ ነው ከዛ በፊት በነበሩት ሂደቶች ጉዳዩ ከሚመለከተው ኦሮሚያ መጅሊስ ከታች ካለው መዋቅር እስከ ክልሉ የኦሮሚያ መጅሊስ ረጅምና አድካሚ ልፋቶችን አዲስ አበባ ከተማ እስልምና ጉዳይ ምክር ቤት በተለየ ሁኔታ ከተማው ላይ የተፈጠሩ ጉዳዮችን ከማረጋጋት ችግሮቹን ከመፍታት ጉዳዮቹን ልባት ለማስያዝ ከመነሻው ጀምሮ እስካሁን ይሄደባቸው ያሉ ሰፊ ርቀቶች በዚህ ሂደት ውስጥ ይሄን ኃላፊነት ተሸክመው እንደዚሁ ጉዳዮቹን ከሚመለከተው አካል ጋር በመወያየትና በመነጋገር ጉዳዩ መፍትሄና ልባት እንዲያገኝ የተቋቋሙት 9 ኮሚቴዎች በጣም አድካሚና ሰፊ የሆኑ ስራዎችን በመስራት ላይ ነው እስካሁን ድረስ የተቆየው እንዲሁ በአንድ ቀን የመጣ ወይም ደግሞ የሚመጣ ለውጥ የለም እንደሚታወቁ ነገሮች አሉ እዛ ሀገር ሂደት ውስጥ ዛሬ ላይ በዚህ ሁኔታዎች ተጨባጭ ውስጥ እንኳን አይደለም ይሄን ያክል ቁጥራቸው የሰፋ መስጂዶች ቀርቶ አንድ መስጂድ ይፈርሳል ብለን መቼም አስበን አናውቅም ይሄ ችግር ሲከሰትን ህገወጥነቱን አላግባብ የተደረጉ ስራዎቻቸውን ከመነሻው ጀምሮ ህዝቡ ህይወቱን ዋጋ እስከመክፈል ድረስ ወንድሞቻችን እህቶቻችን በመደብደብ ህይወታቸውን በመስጠት ለዲናቸው አለኝታ በመሆን እስከ ትናንት ጁምዓ ድረስ የከፈሉት ዋጋ በመታሰር እንግልት እስካሁን ድረስ ሆስፒታል የተኙ ቁጥራቸው ሰፊ ሆኑ ወገኖቻችን አላህ Subhanahu Wa Ta'ala እንግዲህ መሻራቸውን እንዲያፈጥን ለሞቱት ቤተሰቦቻችን የሸሂድነት የሰማዕትነትን ማዕረግ እንዲወፍቃቸውና ለቤተሰቦቻቸው ሰብርና መረጋጋት አላህ እንዲሰጣቸው የጉዳይ እንደ ባለቤት የእስልምና ጉዳይ ተቋም ዛሬም በአዲስ መልኩ ሲደራጅና ሲቋቋም የሙስሊሙን ጥቅምና መብት ለማስከበር ወይም ደግሞ የሙስሊሙን ችግሮች ለመቅረፍና ለመፍታት የሙስሊሙን አጠቃላይ ሁኔታዎች እዚች ሀገር ላይ ባለው ቁጥር በሚመጥነው ማንነቱ ልክ እንዲሄድ ማድረግ እንጂ ይሄን መስራት ካልቻለ ይሄ ተቋም እዚህ ያሉት አመራሮችም ድርሻቸው ሚናቸው ይሄ ነው የሚባል አይደለም ወይም ምንም የሚሰሩት ነገር የለም ከዚህ ያለፈ ጉዳይ ስለሌላቸው የዚህ ተቋም አመራሮች እንደ ኃላፊነት እዚህ ቦታ ላይ የሚቀመጡት የሙስሊሙን ጥቅምና የሙስሊሙን መብት ሲያስከብሩና ማስከበር ሲችሉ ብቻ ስለሆነ ለዛም ነው ይሄን ያክል ዋጋ በአመራሩ እየተከፈለ ያለው ዛሬም እንዲታወቅ የሚፈልገው እዚህ የተቀመጠው አካል ስልጣን ይዞ ወይም ደግሞ ተሿሚ ሆኖ አይደለም የተቀመጡት አመራሮቻችን የኡማውን ጥቅምና የኡማውን መብት ለማስከበር መሆኑ መታወቅ መቻል አለበት ትናንትናም የተደረገው ውይይት ረጅም ሰዓት ፈጅቶ ያን ያክል ጉዞዎች ስንሄድ ትናንት ሙስሊሞች በዚህ ሀገር የለውጥ ሂደት ውስጥ በነበረው የመብት ጫና ረገጣ ይሄንን የሙስሊሞች ጉዳይ ጥቅም ለማስከበር ምን ያክል ዋጋ ተከፍሎ ምን ያክል ርቀት እንደተሄደ የትናንት ተውስታችን ነው 2004 ዛሬ ሩቆ የምናየው ጊዜ አይደለም ብዙ ነገሮችን አስተምሮን ብዙ ነገሮችን ዋጋ ከፍለን ያለፍንበት ሂደት ነው ዛሬም ላይ እዚህ ሀገር ላይ በሚደረጉት አጠቃላይ ጉዳዮች በጋራ ተከባብረን ተባብረን እኩል የሆነች ሁሉንም መብትና ጥቅም ያከበረች ሀገር እንድትኖር እንፈልጋለን ለዛ በኩልነት እንሰራለን ሐቃችን መብታችን ክብራችን እምነታችን በሚነኩ ጉዳዮች ላይ ግን ከማንንም በፊት ፊት ቆመን ያንን ሐቅ ለማስከበርና መብት ለማስመለስ ተቋሙ እንደ ተቋም መሪ ድርጅቱ ነው ጠንካራ ሆኖ የወጣ ተቋም አለ እሱን ከፊት በማድረግ ከኋላ በመከተል ወደፊት እስከ መጨረሻው ድረስ እንደምንሄድ ይሄንን ልናሳውቃችሁና ልናሳስባችሁ እንወዳለን እስከዛሬ በተደረጉት ሂደቶች ትናንትናም ዛሬም ድምጽን በማሰማት የመብትን ጥያቄ በማስከበር ሙስሊሙ የሄደባቸው ርቀቶች አሉ ይሄንንም ለማሳለጥ ኃላፊነት ያለባቸው የኦሮሚያ መጅሊስ የአዲስ አበባ እስልምና ጉዳይ በበላይነት የፌደራል እስልምና ጉዳይ እንደ ተዋረዳቸው መስራት ያለባቸውን ስራ ሲሰሩ ቆይቷል በትናንትናው ዕለት ይሄንኑ በማስመልከት የሚመለከታቸው አካላት በቦታው ከተገኝተው ከፌደራል እስልምና ጉዳይ ፕሬዝዳንቱ ምክትል ፕሬዝዳንቱ ዋና ጸሐፊው እንዲሁም በአማካሪነት ደረጃ ያለን ወንድሞች ከ9 ኮሚቴ ተወካዮች ወንድም ሱፊያን ዑስማን እንዲሁም ደግሞ ኦሮሚያ መጅሊስ አመራሮች ባሉበት ነው ውይይቶቹ ሲካሄዱ የነበሩት በጣም ረጅም ውይይቶች ሁሉም ስለ ኡማው ጥቅምና መብት የተከራከረና የተነጋገረበት ውሎ ነው የነበረው አሁንም ላይ እኔ ለማሳረግ ሙሉ መግለጫው ሐሳቦችን ስለገለጸ ያለንበትን ደረጃ ስላሳወቀ አደራ የምንላችሁ የተጀመሩት ነገሮች ውጤት እንዲመጡ እንሰራለን ስለሞቱ ወገኖቻችን አሁንም መሄድ ባለብን ርቀት ስለቆሰሉ ወገኖቻችን የነሱ ፍትህ እንዲመጣ ወንጀለኞች በህግ ፊት እንዲቀርቡ ህገወጥ የሆነ እርምጃ ወስደው በዜጎች ላይ ቃታ የሳቡትን አካላቶች በህግ ተጠያቂ እንዲሆኑ የታሰሩ እንዲፈቱ ተቋሙ ይሰራል ይሄን በማስከበር ሂደት ላይ አሁንም ከፊት ሆኖ እንደሚጓዝ እንድታውቁት የተነገሩት ነገሮች እውን ሆነው ወደ መሬት እንዲወርዱ ጊዜ መስጠት ከጎን ሆኖ መከታተል ኃላፊነታችን ነው መጪም ጁማዓ ሌሎችም ቀጣይ ጁማዓዎች መሪ ተቋማቾች በሚሰጡት አቅጣጫ ብቻ በመከተል ያንኑ መስመር በመያዝ ብቻ የምንከተልበት በመሆኑ ያንን ታሳቢ ያደረገ ጉዞ ነው የምናደርገው
ከፊት ለፊታችን መሪ አለ መሪ ተቋም ድርጅት አለ ይሄ መሪ ድርጅት የዚህን ኡማ ጥቅም ማስከበር ነው ትልቁ ዓላማው ከዛውጭ እንደለለ ነው የሚቆጠረው ያን ያደረገ እስካለ ድረስ ግን መታዘዝ ማዳመጥ መከተል የኡማው ኃላፊነት ስለሆነ አቅጣጫዎች የሚሰሙ ድምጾች ሁሉ ነገሮች መሪ ድርጅቱ በሚያወጣቸው አቅጣጫዎች ብቻ መሆን ስላለባቸው እሱን ታሳቢ ያደረገ ጉዞ እንድናደርግ ነው ምንለው ኢንሻአላህ የፈረሱት መስጊዶች በተሻለ ቁጥር በተሻለ ደረጃ በተሻለ ስታንዳርድ በአጭር ጊዜ ኡን ይሆናሉ ብለን እናምናለን በአላህ ፍቃድ ያ እስኪፈጸም ድረስ በጋራ እጅ ለእጅ ተያይዘን እንሰራ ይሆናል መብታችን ይከበራል የሞቱትንም አሁንም አላህ ደረጃቸውን ከሸሂዶች ይቁጠርልን እላለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ